ላችሁ ሰው ሲበላ ይሄው ወጣው ይሄው እንዲያረኩኝ እሱ ነው የሚያስከብረው እኮ ብዬ ነው እኮ እንደው እዩ ብዬም ገበታዬን የለቀኩላችሁ እናቴን እንሳ እስከ ዛሬ ራኔ ኢንስታግራም ላይ ብታዩ የምግብ ማዕት እንትን አለኝ አንድ ሙሉ እንትን ላይ ለጥፍ ያለው ማየት ትችላላችሁ ገብታችሁ እሷ እስኪማ የትኛው ሰው ነው ከእንግዳ ጋር ወጣችሁ ከቤተሰብ ጋር ተቆጥቶ ላይቭ ላይ ገብታ ላይቭ ላይ ያላመጠኝ አሉባልታ ለራስሽ ጊዜ የለሽ እኔ ሁለት ቀን ነው አይደል ስቶሪ ላይ ምናምን ነገር ወይ ደግሞ ማታ ስገባ ማታ ላይ ነው ቪዲዮ ራስ ሰርቼ ለቀቁት እንትን አካውንቴንት እንዳይ ምን እንደው ተረጋጊ ልኳን ነው እንጂ ጋይስ ምን ነግራት ይሄ እኮ ነው እናቴን እንሳኝልን የተናርጂ ሳይሆን ሳወራ ያው ጮክ ብዬ ስለማራው እንደንትና እንደዘገምተኛ እየተንፏቀቅኩ አላወራም እንደንቁርቲ ኖ ቅድም አውራሻል ብያለሁ ኖ ነፍጠኛ ኖ ማሪ ኖ ቴንክ ዩ ሶ ማች ግን ኖ አያስፈልግም ነው ተይ ነፍጠኛ ተይ የትናንትናው ራሱ ዞሮ በሌላ ነገር ነው ተይ ቴንክ ዩ ሶ ማች ማሪ አመሰግናለሁ ግን አያስፈልግም ኤኒዌይስ ወደ ቦታዬ ስመለስ እኔ እናቴን እንሳኝነ በሷል እናድድ እሷን ነው ማበሽቀው እሷ የምትበሽቅበት ዩቲዩብ ስገባና በደጋፊዎቼ ነው የምትበሽቀው ዛሬ ተልኮልኝ ስክሪንሾት አሳያችሁ ማን ነው ሪከርድ ተደርጎ አንቺ በትል እንቁርት ቤት ገብተሽ የጻፍሽውን ታውቂያለሽ መቼ ሰው ይልካል እንደሞ ኢንስታግራም ላይ ተልኮልኝ ነው እኔ ቁጭ ብዬም አላያቸው ጌታን የተዘጋጀ ቆይ ስሚ የጻፍሽውን ነገር አይቼዋለሁ ቁጭ የጻፍሽውን ነገር አይቻለሁ የሆነ ነገር አስበናል ጌታን ይሳካል እንጥላታለን ምን ይያልሽ ሰውን አይጥልም አንቺ ሰው ተኩላ ሰውን አይጥልም ሰውን አይጥልም ማንንም አይጥልም እኔ አንቺን አሰቃየሻለሁ እንዲሁ ጨብሰሽ ትወጫለሽ እንጂ እኔ ሰውን እጥላለሁ ብዬ አላስብም እግዚአብሔር ነው የሚያነሳው እግዚአብሔር ነው ከፍ የሚያደርገው ሰሞኑን አይኖ የሆነ ነገር በቃ መከራሽን በልተሽ ምናምን ከዚህ የሆነ መረጃ መጣ ምናምን ጥብስ የሆነ ወሬ ማንንም አይሰማሽም የገመቹ ጫማ ማንንም አይሰማሽም አስረግጬ ነው የምነግርሽ እኔ ደግሞ ማለት ነው እንቁራሪ ጥዬ ማንንም ያንቺን ደግሞ የምነግርሽ ምንድነው ያለችው እንትን ይላሉ ለእንትና ነው የምነግራት ለፊንገር ማለት ነው ቲያቧ ላይ ይላሉ ከዚያ በኋላ ይላሉ ጎንደርን ለመምሰል ያዋለች አይደል እንደ ደንበኛዋ እንደ ጎጠኛ መስላ ጎንደሬ ብላ ስታጨበጭብ የነበረችው ምን ነው እሷ አልታየሽ እንቁራሪ ጥዬ ደግማችሁ ኮሜንት አጻፉ እናንተ ደግሞ ያልኩትን ስሜታዊ ስትሆኑ እኮ ትላላችሁ ተደራጃችሁ አንቺ ደግሞ ትናንትና ምንድነው ያልከው ዮኒ ትናንትና አሳከኝ በእኔ አስለቅሼ እግዚአብሔር ምስክሬ ነው በህይወት ዘመኔ ማለት ነው ባንተ እኔ አላለቅስ ፊንገር ታለቅስልሃለች ፊንገር አልቀሳልሃለች እኔ መቼም ባንተ አላለቅስ እስኪ ቪዲዮን አውጡና ዮኒ ተናግሮኝ ነው ብያለቀስኩት እኔ ቤታ ባንተ አንተ ከካም ላስት ታይም እኮ የተናድጅ ያለቀስኩት ማለት ነው የኛ ልጆች ያማራ ልጆች የሆነ ነገር ገብተው የሆነ ሰው ቤት ያደረጉትን አይቼ ነው የራሴ ሰው ስለተናገረኝ ያለቀስኩት እሱንም ተናግሬያለሁ እንጂ በእንዳንተ አይነት ንፍጣም ዝቃጭ ቁጭ ብዬ እንደማላለቅስ ወቅ በህይወቴም ማልቅሻ አላቅም በቴቴ እስኪ አንድ ቪዲዮ አውጡና አማረረኝ ዮኒ ምን ብያለቀስኩበትን አሳዩ ያውት ሶሻል ሚዲያ ላይ ነን ያለን በህይወቴ ብያላቅም ላንተ ላለቅስልህ አልችልም እቴቴ የሚል ቆንጆ ስም ያሰጠው ነው ቤታን ከኋላ ከስንት አመት በኋላ ሶሻል ሚዲያ ተጠቅሜ ማለት እና ለአንድ ሳይድ ይዘክ ማሽቃበጥን አቁም ሴት ሃይማኖት ተለውጣላ መቼ ተሰማኛለህ ትናንትና አንተ ቤት ነበርኩኝ ኮሜንት ላይ ሃይማኖት የለወጠክ ለአንዱ ያገዝክ ለአንዱ እየሰደብክ አይደለም ኦኬ የእውነት አልተለወጥክም ለዚህ ነው የሆነ ነገር ይወጣል አንድ ሰው ከሚዲያ ይጠፋል ከሷ ጋር ተሸጉጣ ማለት ነው ሴት መሃል ምትገባ ሴት መሃል ገብተክ ከዛ እዚህ ጋር ትመጣና ምንድነው ብሎ የተናገረው አንተ ነው መጀመሪያ ያለኳቆስከን ከዛ በኋላ ብትተውት ብትፋቱ ይሻላል እውነተኛ ሰውማ ብትሆን ኖሮ ብትፋቱ ይሻላል ብትልማ ኖሮ ኦኬ ለሁለቱም ሳይድ አልሆንም ሁለቱም እንደፈለጉ ይሁኑ ብለክ ትተው ነበር ለአንደኛው ሳይድ እንዲያስከከን ሁሉም ሰው ያውቃል ማንንም ሰው ብሎክ እንዳታረጉ ከብሎክ አውጡ ይያሉ ጠላታችሁን አታርቁ ጠላትን አታርቁ ይጠቅማል
ጠላትን አቅርቡ የሚል አንድ መፈክር ኮዳጄ ነግረውኛል። ማንንም ብሎክ እንዳታረጉ። አፋቸው ሲቀዝም ሚውት እያረጋችሁ እያዩን ይቀመጣሉ። ብሎክ እንዳታረጋቸው። ከዚህ በኋላ ለውጤን እያዩ መሄድ አለባቸው። ለዛ ነው የብሎክ ማውጫ የሰጧችሁ ለሁላችሁም። ማንንም እንዳታወጡ ፒን አታርጉት። እንደሞ ኤኒዌይስ ቡና ይበላልና ፊንገርዬ የምነግርሽ ምንም ብታመጪ ማንም የሚሰማሽ የለም። ምንም ነገር ብታደርጊ ክፋትሽ የትም ያንቺ ክፋት አያደርስሽም። እዛው ዩቲዩብሽ ላይ ቡና እያፈላሽ ዳቦ እየቆረሽ ነው እንጂ የሚያስቀምጥሽ ምንም አባሽ አታመጭም። እኔ ቤታ የወንድ ልጅ ነኝ። ወንድን ያሳደገኝ ስልሽ በምክንያት ነው። ወንድን ያሳደገኝ ኮራ ቀብረር ጀነን ያለ ወንድን ያሳደገኝ። ፈርቼ እኔ ታምሜ እንጂ ፈርቼ አልሞትም። እንዳንቺ አልንበጫበጭም። ነገ እንኳን ሰው እኔ መቼስ ዳቦዬን ማያት ላጥባት ነው ብያቸዋለሁ። ላጥባት ንጽህናዋ ልጠብቅ እንጂ ለማንም ወንድ እያነሳው እርቃነ ስጋ ይልልክበት አይደለም። ኢቭን ራሱ እንደዛ ቢመጣ ማለት እንዳንቺ ለማስረዳት 80 ጊዜ አልሮጥም። 80 ፊንገር ላረግ ብዬ አይደለም። ፊንገር ላ ከዛሬ ስሜትሽ ተነክቷል። እኔ ነገ ራቆቴን ብታይ ወደዳችሁት ነው የምላችሁ። ያምራል እንዴት ነው? የሆነች አንድ ሴት አምጥተሻላ ቤታ ናት ምናምን ብለሽ ድምጽ አቀናብራችሁ ምናምን አምጥታችኋላ። ምን ተባለ? ምን አካበርኩ ደግ አደረኩ። እኔም ኮንኩ ቆንጆ ነው። ያችን የመሰለ ቂጥ ካለኝ ይመቻችሁ። ምንም አይመስለኝም። ለምን መሰላችሁ? እኔ እንደ ብረት ተቀጥቅጬ አጠንክራችሁኛል። እንደ ብረት ቀጥቅጣችሁ ጠንክሬያው እግዚአብሔር ምስክር ምንም ብታደርጉ ደንቆር ሆኛል። ድንቁር ያለ ደንቆር ሆኛል። ምንም አይሰማኝም። በቃ አይ ዶንት ኖ ምን እንደሆንኩ አላውቅም። በድን ጭንቅላቴ በድን ሆኗል። ምንም ብታደርጉ ምንም አይመስለኝም። ነገ ራቁት የምታረው ፈንግሩበት ነው ምን ካለክ። እኔ ግን ለማንም እየመጣው 6 አመት ሙሉ እኔም ቤታ ስታቆኝ ለዛሬ ተውትኝ። ከፊንገር ጋር ተሰዳድቤ አይደለም። በፖለቲካ እንኳን ብሔር ለብሔር እንኳን ተሰዳድበን ማለት ነው ብዙ መረጃ የሚወጣብኝ የነበረው እኔ ቤታ ነበርኩኝ። በዛ ሁኔታ ቢኖራቸው የርቃነ ስጋይ ወይ ደግሞ ከሰው ጋር ያወራውት ምናምን ቢኖር የሚወጣው የኔ ቤታ ነበር። ድሮ በማደርገው ድርጊት ዛሬ እንኳን አይደለም ስድቤን ትቼ ከሰው ጋር ተግባብቼ ተዋድጄ አይደለም ያኔ ነበር የኔ ጉድ መውጣት የነበረበት። ኦኬ ያኔ በብሔር ማለት ከባድ ነገር ነው አይደል? በብሔር ስንባላ የኔ ጉድና የኔ ማሳቀቅ የኔ ወደታች ለመጣል ያን ጊዜ ነበር የሚወጣው። እኔ ቃይን ማያት ላጥባትና ንጽህናዋን ብቻ ለጠብቅ ነው። ገባሽ? እንዳንቺ የጎረጎርኩባት ለማንም ጎረምሳ ልልክበት አይደለም። የካክ እበት ኩበት አዛባ ደንቆሮ መተታም ድግምታ እንዴ በቃ እሷ እንቁርቲ ይሄ ደግሞ አለ ቦርጫም ሸረሪት ቴቴም በውስጥ አለ ግን በላይ እንደሌላ አክት ያደርጋል ምናምን አንዱ ለሰዎች ስማቸው ማልጠራቸዋሉ ምናምን ተመሳጥራችሁ እንዴ በስመ አብ ወልድ መንፈስ ቅዱስ ሊሞቱ ነው እንዴ? ደግሞ ሰሞኑን ጌም አለኝ ብያለሁ። በቃ ሊሞቱ። እኔ በእናንተ እኮ ጌም እኮ አልተቃወምኳችሁ። በእናንተ ጌም ስትጫወቱ ለምን ተጫወታችሁ? ማን ሰጣችሁ? እንዴት ሰጣችሁ እኮ አላልኩ። የሰይጣን ልጆች ክፉዎች ክፉ ወይ የእናንተስ ክፋት ክፉ በቃ ክፉ። ለዚህ ነው የማያልፍላችሁ። አይኖ ፊንገር ጨጓራሽ ተቃጥሏል። እንዴት ወዳጅ ኖራት ነው አይደል? እንዴት አንቺም እኮ የኔ አድናቂ ነበርሽ። ሳንጣላ በፊት የኔ ወዳጅ ነበርሽ፣ የኔ አድናቂ፣ የኔ መስካሪ ነበርሽ። ዩቲዩብ ሲቀዘቅዝ ዩቲዩብ ላይ እንደምመጣ ስለምታቂ ያ ነው እንጂ አንዘረዘረሽ። ዩቲዩብ ላይ ባልመጣ ኖሮ መቼም ቢሆን አትናገሪኝም ነበረ። የኔ አድናቂ ነበርሽ፣ የኔ በግ ነበርሽ። አንደኛዋ በጌ ከጠፉት በጎች መሃል አንደኛዋ አንቺ ነሽ። በግ ነው ሰው የምትዩ። ከጠፉት በጎች መሃል አንደኛዋ በጎ አንቺ ነበርሽ። ከጠፋሽ በኋላ ነው እንትን መስዋን ነው የምትከተሉት። እቺ ማይም እቺ ደደብት ያለሽ ደደቧን እንኳን 5 አመት ተከተልሻት። አስተውሽ ደደቧ ቤታ ከኢንስታግራም ጀምሮ እስከ ቲክቶክ ድረስ ተከተልሻት 5 አመታት ሙሉ መልሻት። ደስ ይላል። 5 አመታት ሙሉ እኔም ቤታ ተከተልሽኝ። አለዛው ማድንቀሽኝ። መከተል ዝም ብሎ አይደለም፣ ፎሎ አርገሽኝ በውስጥ እያወራሽ እየተደዋወልሽ አየሽ አይደለ? በጋ አንደኛ ነበርሽ 5 አመት ሙሉ። 5 አመት ሙሉ ቤታዬ ጨዋታዋ ደስ ይል ቀናችሁባት። የቤታ ሰውነት ሁሉ እያደነቅሽ በአድንቆት እያደነቅሽ ስፍስፍ እያልሽ ሁሉ በጌ ነበርሽ ለ5 አመታት። ላርዲስ ስር
እምቢ አልታረድም ብለሽ አሻፈረኝ ብለሽ ከጠፉት በጎች መሃል ተቀላቀልሽ። እኔ አባቴ ወይ ያን ያለው ነገር ይሄ ነው የታሪክሽ። ለማንኛውም ግን ይበቃሻል። እኔ እንዳንቺ ቀን ሙሉ ስራ ማላጣው ስላንቺ ማወራው ቀን ሙሉ እንትኔታል ስራ ማላጣው። አየሽ እኔ ኩሩ ሴት ነኝ፣ በራሴ የምተማመን ነኝ። ትናንትና አንቻውን ጆከር ጋር ገባሽ። ጆከር መናገር አቁመሃል፣ ተናገር እከክ አቅም ሲያንስሽ ጆከር ጋር ሄደሽ ተለጥፈሽ ጆከር መናገር አቁቷል፣ አቅም አንሶ ነው ተናገር። አካውንቴን እኮ ልታዘገ ንፍጣም ዝርክርክ እየነገርኩሽ ነው። ማንም አባቱ ቢናገረኝ ማንም አያስጥልሽም ከኔ እጅ።